ሃይ ወንዶችዬ እንዴት ናችሁ? የኔ ቤተሰቦች ደህና ናችሁ? እንደዚህ ዝም ብላችሁ ደህና ተብላችሁ አትራቡ። ወጣችሁ እዚህ ጋር ኮሽናችሁን ጽድት አድርጋችሁ በስትራችሁ እየያዛችሁ ጽዳት ጠብቃችሁ የኮሽና ስራ ሊመዱ ሰርቶ መብላት ደግሞ በጣም ነው የሚያስደስተው። ነገ ሚስት ስታገቡ ቢትወዱ እንኳን ሙቅ ራሳችሁ ናችሁ አፍልታችሁ የምትጠጡት። ቢታርዱ ደግሞ ሰራተኛ መጥቶ አይሰራም፣ እሷ ተኝታለች። ስለዚህ ሚስትየው በጣም ቦምቦዲኖ ሆና እንድትኖር ወፈር ብላ ፍቅራችሁ እንዲቀጥል የኮሽና ባለሙያ ሁኑ ወንድምየው። ካልሆነማ ውጪ ታያለች፣ ሰርቶ የሚያበላው ወንድ ትመኛለች። ስለዚህ አንተ እሷ እንጀራ እየጋገረች ከሆነ አንተ ወጥ መስራት አለብህ፣ ስጋ መስራት። አሁን ስጋ ቀይ ወጥ ነው እየሰራ ያለው። ዋሽ ቀይ ሁሉ ነገር አዘጋጅቻለሁ። እዚህ ተዘጋጅቷል፣ ነጭ ሽንኩርት ተዘጋጅቷል። ስለዚህ ይኸው እያማሰልኩ ነው። ጠጋ አድርግልኝ እናት ካሜራማን፣ ጠጋ ገና አሳይ። እንዲች ከስር እንዳይዝ እንዲች አድርጋችሁ ርግ አድርጋችሁ ነው የምታማስሉት። የምታማስሉት ሲባል የሆነ ነገር እንዳታስቡ እሺ። እና እንዲህ ሰርታችሁ መብላት ሊመዱ።